በሰሜን ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት የአባ ዮሐንስን ድርጊት ማውገዙን አስታወቀ። በመላው የሰሜን አሜሪካ ሀገረ ስብከት የሚገኙ ካህናትና ምዕመናንም ከግለሰቡ ህገወጥና ኢቀኖናዊ ድርጊት ራሳችሁን በመጠበቅና ድርጊቱንም በማውገዝ አስፈላጊውን ትብብር እንድታደርጉ ሲልም አሳስቧል። ሙሉን ትሰሙታላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ጉባኤ ውሳኔዎችን አሳወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለ7 ቀናት ሲያካሂድ የሰነበተውን ዓመታዊ የርክበ ካህናት ምልዓተ ጉባኤ ግንቦት 6 ቀን 2018 ዓ.ም ልዩ ልዩ ውሳኔዎችን በማሳለፍ አጠናቋል። በሰሜን ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራትና ገዳማት እንዲሁም ለሚመለከተው ሁሉ ጉዳዩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራዊ አሰራር ውጪ የተፈጸመውን ህገወጥና ኢቀኖናዊ ድርጊት ማውገዝ፣ መደረግ የሚገባውን ጥንቃቄ ማሳወቅን ይመለከታል። በቅርቡ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት በሳክራሜንቶ ከተማ በካሊፎርኒያ ስቴት በህግ የመዝገብ ስማቸው ዮሐንስ ተስፋ ማርያም አለሙ ወይም አባ ዮሐንስ የተባሉ ግለሰብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራዊ አሰራር ውጪ በሀገረ ስብከቱ ፈቃድና እውቅና ሳይሰጠው አዲያመ ዮርዳኖስ ዳግማዊ ወንዝነት ቅዱስ ገብርኤል ወቅዱስ ጊዮርጊስ ቤተክርስቲያን በሚል ስያሜ ቤተክርስቲያን በሚመስል ህገወጥ የሃይማኖት ድርጅት ፈቃድ ምዝገባ በማድረግና የቦታ ግዢ በመፈጸም ኢቀኖናዊ ድርጊት መፈጸማቸው እንደተሰማ ሀገረ ስብከቱ በቅርቡ ጉዳዩን በመከታተልና በተጨማሪ መረጃዎችን በማሰባሰብ የተፈጸመውን ህገወጥ ድርጊት ለማረጋገጥ ችሏል። እንዲሁም በህገወጥ መንገድ የፈጸሙትን ኢቀኖናዊ ድርጊትም አውግዟል። ስለሆነም ከላይ የተጠቀሱት ግለሰብ በሀገረ ስብከታችን እንዲህ ያለውን ኢቀኖናዊ ድርጊት መፈጸማቸው ከተረጋገጠበት ጊዜ አንስቶ ሀገረ ስብከቱ ከሚመለከታቸው የህግ አካላትና በሰሜን ካሊፎርኒያ ወረዳ ቤተ ክህነት ስር ከሚገኙ የአጥቢያ አብያተ ክርስቲያናት አስተዳዳሪዎች፣ አገልግሎት ካህናትና ዲያቆናት ጋር ሰፊ ውይይት በማድረግ የተፈጸመውን ህገወጥ ስራ በማውገዝ ሁሉም የሚመለከታቸው አካላት ህገ ቤተ ክርስቲያንን ለማስከበር አስፈላጊውን ትብብር እንዲያደርጉና እንዲያውቁ መመሪያ በመስጠት ወደፊት ሊደረግ የሚገባውን ህጋዊ አሰራር ከህግ ባለሙያዎች ጋር በመመካከር አስፈላጊውን ቅድመ ሁኔታ በማመቻቸት ላይ ይገኛል። ስለዚህ በሀገረ ስብከታችንና በመላው የሰሜን አሜሪካ አህጉረ ስብከት በአጥቢያ አብያተ ክርስቲያናት የምትገኙ አገልጋይ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤቶች መዘምራንና መዘምራት እንዲሁም ምዕመናንና ምዕመናት በሙሉ ከላይ የተጠቀሱት ግለሰብ ለግል ጥቅማቸውና በማታለል ከሚፈጽሙት ህገወጥና ኢቀኖናዊ ድርጊት ራሳችሁን በመጠበቅ ድርጊቱንም በማውገዝ አስፈላጊውን ትብብር እንድታደርጉና የቅዱስ ቤተክርስቲያንን ክብር፣ አንድነት፣ መዋቅራዊ አስተዳደር እንድታስከብሩ በእግዚአብሔር ስም እናሳስባለን። እንዲሁም መላው የማህበራዊ ሚዲያ አካላትና የሚዲያ ተቋማትም በዚህ ጎጂና የቅዱስ ቤተክርስቲያናችንን ክብር፣ መዋቅራዊ አሰራር በሚፈታተኑ ግለሰቦች የሚፈጸመውን ህገወጥ ስራ በማውገዝ የኦርቶዶክስ እምነት ተከታይ የሆኑ ምዕመናንና ምዕመናት አንድነት፣ ሰላምና ፍቅር እንዲጠበቅ አስፈላጊውን ሁሉ በማድረግ ድርሻቸውን እንድትወጡና እንዲሁም ግለሰቡ ከሀገረ ስብከቱ ሊቀ ጳጳስ ፈቃድና እውቅና ውጪ በሰሜን አሜሪካ የሚያደርጉትን ህገወጥ እንቅስቃሴ በተመለከተ በሰሜን አሜሪካ ያሉ ኦርቶዶክሳውያንና ኦርቶዶክሳዊት ልጆቻችን እንዳይከተሉና እንዲያውቁ ታደርጉ ዘንድ በአክብሮት እናሳስባለን በማለት ገልጸዋል። ለምን ሀገር ውስጥና በውጭ ሀገር ያለው አስተዳደራዊ ውሳኔ ተለያየ ለሚለው ጥያቄ ሐሳብ አስተያየታችሁን በአስተያየት መስጫው አስቀምጡልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ጉባኤ ውሳኔዎችን አሳወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለ7 ቀናት ሲያካሂድ የሰነበተውን ዓመታዊ የርክበ ካህናት ምልዓተ ጉባኤ ግንቦት 6 ቀን 2018 ዓ.ም ልዩ ልዩ ውሳኔዎችን በማሳለፍ አጠናቋል። በውሳኔውም 7ኛ ሀገራዊ ምርጫ ሰላማዊ እንዲሆን ቤተክርስቲያን እንደምትጸልይ ገልጾ ምርጫው ለሀገር ዘላቂ ሰላም በሚበጅ መልኩ እንዲጠናቀቅ አሳስቧል። ጉባኤው የአህጉረ ስብከት ሹመትና ድልድሎችን ይፋ ያደረገ ሲሆን ታሪካዊው ቅዱስ ሲኖዶስ መጽሔት ህትመቱ እንዲቀጥል የተወሰነ ሲሆን የብፁዕ አቡነ ጎርጎርዮስ ካለ የታሪክ መጽሐፍ
መጻሕፍት የባለቤትነት መብት ለዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ተሰጥቷል። በሀገር ውስጥና በዓለም ላይ የታየ ያለውን ግጭት በማሰብ በመጪው የ2018 ዓመተ ምህረት የጾመ ሐዋርያት ወቅት በመላው ዓለም ጸሎተ ምህላ እንዲደረግ ታዟል። ጉባኤው በሳዑዲ አረቢያና በደቡብ አፍሪካ የሚኖሩ ዜጎች ሰብአዊ መብታቸው እንዲከበር ጥሪ በማቅረብ በጸሎት ተጠናቋል። ሐሳብ አስተያየታችሁን በአስተያየት መስጫው አስቀምጡልን።